መስጠት ወይስ መቀበል? ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ የምልላችሁ ነው መስጠት ወይስ መቀበል። እነኚህ ሁለት ነገሮች ላይፋችን ላይ ሁሉ ጊዜ የሚያጋጥሙን እኛ የምናዳብራቸው ነገሮች ናቸው። ግን እኛ የቱ ጋር ነን? ብዙ እንሰጣለን ወይስ ብዙ እንቀበላለን? ብዙ መስጠትን ስንለማመድ ላይፋችን ላይ በጣም ጠንካራ ያለንን አቅም በሙሉ የምናወጣ ሰዎች እንሆናለን። ስለዚህ ሁሉ ጊዜ የተሻለ ሰው ለመሆን የተሻለ ነገሮችን ለመቀበል እና ደግሞ ኃላፊነትን ለመውሰድ ዝግጁ እየሆነን እንሄዳለን። የተቀባይነት ሜንታሊቲ ስናዳብር ግን ሁሉ ጊዜ ተቀማጭ ተቀባይ ብቻ ነው የምንሆነው። ስለዚህ ሁሌ እንዲሰጠን እንጂ መስጠትን አንፈልግም። አንዳንድ ጊዜ ግዴታ እንደሆነባቸው ሁሉ ይሰማናል። ምክንያቱም ጭንቅላታችን መቀበልን ሁሌ ስለለመደ ማለት ነው። ሁሌ መስጠትን እንለማመድ። እግዚአብሔርም ስጡ ይሰጣችኋል ነው የሚለው መጽሐፍ ቅዱስ። ስለዚህ መስጠትን እንለማመድ፣ በረከቶችንም እናገኛለን፣ ይሰጠናልም። አመሰግናለሁ።